መሰለኝ። ቆይ አንድ ጊዜ የሆነ ቪዲዮ አብሮ ተከፍቷል። ወይ እንግዲህ አዳምጠውና አላለችም የምትል ከሆነ እኛ ከኪሳችን አውጥተን ከሆነ የምናወራው የምንግባባው ስንደማመጥ ነው። የምንግባባው ማየት ማመን ነው፣ መስማትም ደግሞ ማመን ነው። እኛ ከኪሳችን አወጣን እንዴ? በጣም እኮ የሚገርም ተአምር። ግን ትሰሚኛለች በደንብ እሱን ካዳመጥን በኋላ በደንብ እንድትሰሚኝ ይፈልጋል። ጉራጌ ሚስቱ ብትሞት ሄዶ ቀብሮ ከቀብር መልስ ሰው ለቅሶ ድንኳን ውስጥ ቁጭ ብሎ ንፍሮ ሲበላ ጉራጌ ሄዶ ሚስቱን ቀብሮ ማለት ነው። ሞታ ሚስቱን ቀብሮ መጥቶ ከቀብር ሄዶ ሱቁን ይከፍታል። በዓል አያውቅም፣ ሀዘን አያውቅም፣ ሰርግ አያውቅም፣ ወሬ አያውቅም፣ ገለመሌ አያውቅም። ምንም አይነት ግርግር ላይ ቢሆን ሱቁን ይከፍታል። ክፋችሁ ድምፁን ክፋችሁ እንጨርሰው። አልጨርስልም። ኤክስፕሌን አድርገው አንተ ታዲያ ለምን ትያለሽ? ጨርሹ እንትን ያለችውን ጨርሰው። ለምን አጨርሹ? የሆነች ቅንጽል ነገር ከፍተሽ ለመሳደብ የፈለግሽው ነገር አለ ማለት ነው። ጨርሹ። ምኑን ነው የምጨርስልህ? ተናገር። አንተ ዝም በለው። ምኑን ነው የምጨርስልህ? አንተ ራስህ ዝም ወንዴ ዝም በለው። አንተ ራስህ ዝም በል ይላል እንዴ? ጉራጌ ሚስቱ ብትሞት ሄዶ ቀብሮ ከቀብር መልስ ሰው ለቅሶ ድንኳን ውስጥ ቁጭ ብሎ ንፍሮ ሲበላ ጉራጌ ሄዶ ሚስቱን ቀብሮ ማለት ነው። ሞታ ሚስቱን ቀብሮ መጥቶ ከቀብር ሄዶ ሱቁን ይከፍታል። በዓል አያውቅም፣ ሀዘን አያውቅም፣ ሰርግ አያውቅም፣ ወሬ አያውቅም፣ ገለመሌ አያውቅም። ምንም አይነት ግርግር ላይ ቢሆን ሱቁን ይከፍታል። ዝናብ ሆነ ፀሐይ ሆነ ሰርግ ሆነ ምን ሆነ አንዴ የሆነ ቀልድ ነው። ቀልድ ጉራጌ ላይ የተቀለደ ቀልድ። አንዱ ጉራጌ ስታበት ቶሎ ስለ ስራው ያስባል። በቃ ጉራጌ በጣም ስራ ይወዳል። ለዛ ነው ጉራጌ በቃ የስራ እንትኑን ለመግለጽ የተናገረችበትን ነገር እንትን ቆራርጣችሁ የሆነ የሚፈለግ ነገር አለ። ሮማን አንቺ ወይ የሆነ እንትን አላልሽም። ይሄ ጥሩ አይደለም። ሰለሞን ዝም በሉት። ቆይ ልናስጨርሰው። እሺ ቀጥል። የጉራጌን ጥንካሬ ለመግለጽ በዚህ ያህል የገለጸችው ልጅ የሆነ ስህተት የተሳሳተቻቸው ስህተቶች አሉ። በአነጋገር ስህተት ጉድፈት ሊኖር ይችላል። ያንን ጠርተሽ ለምን እንደዚህ ያልሽ ብለሽ ከመጠየቅ ይልቅ አንቺ ወደ ስድብ ገባሽና ነገሩን ብጥብጥ። ከዛም በኋላ ልጅቷ አልመጣም አለች። የማን ጥፋት ነው ታዲያ? የእሷ ጥፋት ነው። በስነ ስርዓት አንቺን ትሰማሻለች። በስነ ስርዓት ለምን አታናግሪያት? ተነግሯት ሲነገራት ነው። ከመስደብሽ በፊት ለምን ጠርተሽ አታናግሪያትም? አላናግራትም። አንቺ የምትፈልጊው ነገር አለ ማለት ነው። የሸርሙጣ ልጅ ነህ። እናት ድንጋይ ትብላ። አንተ ራስህ ቢኒያም የምትባል ሸርሙጣ የሸረሞጥ በውስጥ ቂጥህን ታስነካታለህ መሰለኝ። አንተ ግማታም የገማ ጥንብ የጉራጌ ልጅ ከሆንክ እናት ድንጋይ ትብላልህ። ሸርሙጣ የሸርሙጣ ልጅ እናት አፈር ትብላ። እከካም ለአንተ ላስረዳ እንዴ? ጥንብ የጠነባ የታባ ነበርክ? መላው ቲክቶክ ላይ ተነስተውላት እኔ ነኝ የቆምኩላት። የሸርሙጣ ልጅ ጉራጌን በዚህ መልኩ ተናግራ ለምኜ ሄጄ ውይ ጉራጌን ለምን እንዲያልሹ ብዬ ልለምናን ነው የምፈልገው። ቢች አስ ሸርሙጦች እናታችሁ ድንጋይ ትብላ። እካካም እበታም አንተ አልጋ ስር የምትገባ ግማታም እኔ ጋር መተህ እንዳታወራ። የሸርሙጣ ልጅ ነህ አንተ ራስህ። እካካም የከካም ልጅ ሂድና ቂጧላስ እናት ድንጋይ ትብላ። አንተ ራስህ ጅብ ዘንጦ ሂድና እዛ ለምናት ትላም። ለጉራጌ ምን አባ የሰራችሁ ነገር አለ? ምን አባ ሰርታለች ለጉራጌ? ናና ንገረኝ። ቅማላም እካካም ማለት ነው። ጉራጌ ሲጎዳ ቆማለታለች። ጉራጌ ክልል ጥያቄ ተጠይቆ ውሃ ጠይቆ ሲደበደብ የሰራችለት ቪዲዮ አለ። እካካሜ ከካም ልጅ ስለ ጉራኔ ምን አባቷ ሰርታለች? ማን አባቷ ኤክስፕላኔሽን ስጭልን አላት። ጉራጌነቷን አውርታ ማታቅ ደንቆሮ። ስለ ጉራጌ ንግድ ድፍን የአዲስ አበባ አይደለም እዚህ ያለ ሱዳን እንኳን ለምደዋል። ኢትዮጵያዊ ነን ስትለው ትራይፕሽ ምንድነው ሲሉ ጉራጌ ቢዝነስ ፒፕል ነው የሚለው። ዊ ዶንት ሃቭ ቱ ኤክስፕሌን። ስለ ጉራጌ ሰራተኝነት እንኳን ኢትዮጵያዊ ሌላው ያውቃል። ማን አባቷ ደንቆሮ ባለ ሀገር ደደም ማለት ነው። እከካ ማይም ደፋር መሆኗን ያሳየችው ጅብ ዘንጦ አፍንጫዋ ላይ የሚይዝ እንኳን መነጽር
ምን አይነት እንደሆነ ያለየ ደንቆሮ ለምን ሰደብሻት? ጉራጌን በዚህ መልኩ ተናገርና አንተን ራሱ ገልብጬ ነው የምጠጣ። ምንም አታመጣ። እካካ ማን ስለሆነች ነው የምለምናት? ንፍጣም እካካም ይሪ ገብቼ አበብዬ ጉራጌ ለቅሶ እንደዚህ ነው ብዬ ላብራራላት? አላብራራላትም። ትረገጣለች። ምን አባቷ ስለሆነ ጅብ ዘንጦ። የሚገርም ነገር ጉራጌ መሆኗ ገርሞኝ ሁሌ ሰዓት ናዝሬት ሲሄድ የማያቸው ዝንጀሮ ነው ትዝ የሚለኝ እሷን ሰዓት። ንፍጣ ምን አባቷ ስላላት ነው የምለምናት? ኢዲየት ማንን ነው ከዚህ በፊት ስጣላ ቤታቸው ለምኜ እኔን ታቀኛለህ እንዴ? ጸበደላላ ነኝ ዘነዘና ይዤ የምዞር ኪሴ ውስጥ ከካም ልጅ ሮማን ተሰማ ነኝ። በጉራጌነት የማልደራደር ሀጠራው ሀሬ አንተ ቢኒያም የምትባል ሽልጥልጥ የጉራጌ ሸርሙጣ እናት ድንጋይ ትብላ። ጉራጌ ኮንክ ራሱ ረግጠሃለሁ። ከካም ድሮም ቢኒያም የሚባል ሰው ሸርሙጣ ናችሁ። ያኔ ቢኒያም የሚባል ነው እኮ የጉራጌ ልጅ ቂጡ ሲጠበጥብ ቪዲዮ የተለቀቀልን። ቢኒያም የሚባል ሰው ድሮም አልወድም። ሸርሙጣና ሸርሙጣ ቢኒያም ለቢኒያም ከካም ያ ቢኒያም ፂማሙ የቤተ ክርስቲያን የሴት እንትን የሰረቀው ስሙ ቢኒያም ነው። ቢኒያም የሚባል ስትባሉ ሸርሙጦች ምን አባ በዚህ መልኩ ነው ማናገር? ካልገባ አክብሬ ሳዋራ ትለፈልፋለህ እንዴ? በደንብ ላዳምጠው። ቂጢ ዳመጥ ንፍጣም በዚህ መልኩ ከፈለክ ቀጠቅጣለሁ። እንኳን አንተ ጳጳስ አጠፋ ሲባል ሞልጨዋለሁ። ጳጳሱን ደውዬ እንዴት አሉ ብዬ ጠየኳቸው። እንዴ ማን ስለሆነች ነው የምጠይቃት? እንደዚህ አይነት ሚስቴክ እንኳን ከጉራጌ የተወለደ ከሌላም ብሔር የተወለደ እንደዚህ አይነት ሚስቴክ አይሰራም። ከካም ልጅ አውቃ ነው ያደረገችው። ብሔር አላወራም ከሚል ሰው ጉራጌነቷን ኤክስፕሌን ለማድረግ ጉራጌ እናቱን ቀብሮ ሱቅ ይከፍታል። እናቷ ትቀበርላት፣ አባቷ የሚደገሙ ምን ታመጣለህ? እሷን በስልኳን የምታወራው እኔም በስልኬ ነው የማወራው። ባፋን ኩሎ ሀጠራው ይቺ የጉራጌን እንትን ቅማላም ቆምባ የመሰለች ከካም ጥፎ ጉራጌ ጥፎ ትላለች እናቴ። ባፋን ኩሎ ሀጠራው ይቺ ምንድናት? ወስከምቢያ የመሰለች አጎዛ ልክስክስ ምን አባሽኔ ሮማን ተሰማ ከብራለሁ እንጂ በጉራጌነቴ ከመጣችሁ ቀጠቅጣለሁ። ማንም እዚህ ሚዲያ ላይ ልክስክስ የት ነበረችኛ? ለጉራጌ ስንታገል ጉራጌ ሆጠ ውሃ ጠይቆ በጥይት ሲበላ ድምፅ ሆናለች እንዴ? ንፍጣም ልክስክስ ጉራጌነቷን የማታሳይ ደንቆሮ ስለ ጉራጌ ከተናገረች ረግጣታለሁ። መብት የለውም። እዚህ ሚዲያ ላይ ወንድ የሆንክ ጉራጌ አይደለም ጉስ ትላገኝ አንጋጋሃለሁ። የጉራጌ ልጅ ነኝ። ለዛም ሶሬሳ ተብለው ተጠርተው እንዴ አራኔ ሮማን ተሰማ ያቃቄ ወርዲዮት የትከትከ አጣራ ስለኔ ዘር 7 ዘሬ ጉራጌ ነው። ያቃቄ ወርዲዮት የትከትከ ለኢትዮጵያ አይደለም ለዓለም ሕዝብ ለሴቶች መብት የቆመች የሷ ዘር ነኝ። አፈር ከድም ያስገባሃለሁ ስለ ጉራጌ ከመጣ እንዴ ቢጥየተኛ ቢጠሩት አይሰማም። እያሰማሁት ይሄ ምን ችግር አለ ይላል። ችግር በላይ ላይ አይልቀቅብ። ደደብ ደነዝ ምን አባቱ ነው የሚበሳበሰው? ነገር ፍለጋ ነው። ምን አባ ስለሆነች ነው? የዛሬ 3 ቀን አይደል እንደ ቤቷ ገብቼ ሳወራ የነበረው። ከኔ ጋር ችግር አለባት የለባትም? በጉራጌነቴ ከመጣ ማንንም አልተውህም ነው የምልህ። ልክስክስ ጸባይን ካልገባ ሮማ ማና ብላ አጣራ ጸበደላላ በህይወት አይታጣቅም። ቦርሳ ውስጥ ሰው ሊፈነክ ድጅኖ ይዞ የሚዞር እንደዛ አይነት ሴት ነኝ። በጉራጌነቴ ከመጣ ዳስ ዛሬ አይደለም ዘረኝነት ሳይወራ የዛሬ 27 ዓመት ሳውዝ አፍሪካ ያለው ሮማን ጉራጌዋ የሚባለው ጉራጌነት ምልክት የለብኝም። ጉራጌ እንኳን ሞላላ ነው ይባላል። ሞላላነት እንኳን የለብኝም። ጉራጌ የማያገባኝ ሾፕ እየገባው ቆጮ አለላለሁ። ጉራጌነቴን እንድታቀልኝ እንዳንተ በርዝዴይ ጠርተውኝ የሶስት ብሔር ዘፈን ሰምቼ አልመጣም። አንድ ዘፈን ሲከፍት ጉራግኛ ክፈት ነው የምለው። ዳት ማች ፕራውድ ቱ ቢ ጉራጌ። ጉራጌ ፈርስት ፈንዳና ሙት እንዴ! ይሄ ኬታባታ የመጣ ደንቆሮ ነው ቤት የገባው።
አይቼው እኮ አላውቅም። አይኒ ብላ የጉራጌ አይን ቅርጥፍ አድርጎ ከየት አባቱ ነው የመጣው? የጉራጌ የማይሆን ነገር ሲያይቆን ቁስበል ተገደል የሞተ ሰምሰል ይላል። ማን አባ ነው እንዲህ አይነት ነገር ሰምተን ነው እንዴ ቁስበል የምንባባለው? ቀይ መስመር ነገር ደግሞ ተነስተው አፋቸውን ይክፈቱብና ከማላም ይወል ከጠላውት ከነበረ ዮዳብ ታርቄ አንድ ቪዲዮ በከፈተች ቁጥር አስለቅሳታለሁ። አካካ ጉራጌን የነካ የለውም በረካ የተባለው ጉራጌን አብረውት የኖሩት ነው። ጉራጌ ለራሱ አልተረተም። ጉራጌን የነካ የለውም በረካ በረካዋን ይንሳው። እንደውም ነስቷታል። ይንሳት መድኃኒዓለም ልክስክስ ጌም ለመጫወት ተጣድፋ ይሄንን ስክሪን ቲቪ የሚያክል መነጽር ይዛ መታ አድርጋ ባሏ ሲሸረሙጥ ተነግሯት ስታለቅስ አድራ እንዳይታይ መታ እዚህ እንዳትነግር ባሎቻችሁ ከእንትን ካሉ አባሩ ብላ አስተምራለች። እና ምን አባቷ ባሏ ያናደዳትን ጉራጌ ላይ ነው እንደምትወጣው? ተሸከሚን አላልናት? ይቅርታ ጠይቂ። ቪዲዮውን ያወራችሁን የለፈለፈችውን አዳምጣ እኛም ማሳፈር እኮ ብትችል ይቅርታ ጠይቃ እኛን ታሳፍር ነበር። ሰደቡኝ አይደል እነ ሮማን እኔን ሳይጠይቁ ታድርግ። ስልኳ ደግሞ መደወል እችላለሁ። እመብርሃን ምስክሬ ነው። ከዚህ በፊት ለሆነ ጉዳይ ፈልጌላት ደወልኩ። ስልኳ አይሰራም። የሰጠችኝ ስልክ ከዚህ በፊት ተላልከናል። ቦልካኝውን አደጋይ ቦለካት ደውዬላት ስልኳ አይሰራም። እና ምን አባንስና ነው እኔ ጋር መታፍ የምከፍተው? ከታባ የመጣነ ጅብ ዘንጦ ሂድና እዛ ባሏ እንትን አርጓታል። ሂድና በውስጥ ጀንጅና ከፈለክ ልክስክስ በጉራጌነቴ ከመጣ ማንንም ሰው አልፈታ። የታባ ነው የዘሪያን ዘርዝረኝ ጉራጌ ነኝ ስልብ ጉራጌ ነኝ። 7 ዘሬን ብትቆጥር አገላብጠ ጉራጌ ነኝ ብዬ እየነገርኩ ነው። ለዛውም ቀዳሽ ተኳሽ ከሚባሉ የሚዳቦ ብዛ ልጅ ነኝ። ዲዩ አንደርስታንድ? የሚዳሞ ብዛ ፈረስ ጭነው ከተታኮሱና እንደዚህ ኩራዝ እየበራላቸው 10 ሰው ቆሞ ኩራዝ እየበራለት ነው የኔ ሀያት ሲያስተዳድር የነበረው። እንዴ እኔ የተሰማ ብዛቸው ልጅ ነኝ። ነግሬ ያለው እያንዳንድ የጉራጌ መብት ያስከበረ የሱ ልጅ ነኝ። የጉራጌን ሱቅ ወርሶ እርሶ አዳሜ አፉን ሲከፍት አባቴ መርካቶ አዳራሽ መሃል ላይ ግንባሩን ገንጥሎ ጥሎት እየፈራ ሱቃችሁን እንኩ ብሎ መልሷል። አባቴ ነው መብት ያስከበረው። ከነ ጀነራል ወልደ ስላሴ ለጉራጌ መንገድ በሳምንት አንዴ እየነዳ ጻፊ ሆኖ አገልግሏል። ሂድና ታሪክ ጠይቄ እሱ ልጅ ነኝ። ልክስክስ ጉራጌነታችን ጠንቅቆ ያስተማረኝ እኔ አባቴ ነው። ጉራጌ ለዚህ ነው እንደዚህ ደረቴን ነፍቼ ጉራጌ ነኝ የምልክ። በጉራጌነቴ አቢባ አይደለችም። ለዛውም ጉራጌዋ ማንም ይምጣ ይፎግራል እንዴ ሴታ ሴት እኔ ልፍጥፍጥ ጉራጌ አለ። አንተ የጉራጌ አባቶች በእናት ከሴት ጋር እንኳን አያወሩ። ይሄ ኬቴ መጣ ልክስክስ ነው። ምን አባንድን ጣቁየ ጨርሻለሁ። ማውራት ከፈለጋችሁ አሁን 6 ሰዓት ባውራ አልጠግም። ስለ ጉራጌ ነግሬ ያለው እያንዳንድ እንዴት ነሽ? ያብስራ ቡጣ ሁላችሁም ወንዴላም ሁሉም ሰላም ብያለሁ። ራይል ተካ እንዴት ነሽ? ሀሳብሽን ስጭማ አለን። ያው የጉራጌ ህዝብ ሀቢባ በተናገረችው ንግግር አይለካም። በእርግጥ ጭራሽ ታይቶም ተሰምቶም የማይታወቅ ኬት አመጣችሁ ነው የሚያስብለው። ማለት የጉራጌ ለቅሶ እንደዛ አይደለም። እንኳን አንተ አሁን እኔ አገር ቤት በጣም ይሄዳለሁ። ቢያንስ እንኳን 3 አመት 4 አመት የሞተ ሰው ቤት እንኳን ድምጽ አውጥተህ አልቅሰህ ግባ ነው የሚሉት። ገባህ? አይረሳም ለቅሶ። እሷ በለካችሁ ደረጃ አይደለም ለቅሶ አያውቅም፣ እንደዛ አያውቅም ላለችው ማለት ነው። ጎረቤት እንኳን ሞቶ የጎረቤት ልጅ ካልመጣ አገር ቤት ካልሄደ በጣም ነው የሚቀየሙክ። ገባ? ሱቅህን ዘግተህ ምን ስራህን ትተህ ነው የምትሄደው አብረህ። ቢያንስ እስከ 3 ቀን ድረስ ለቅሶ አይነሳም። እና ኬታ አምጥታ እንደዚህ ነገር እንዳወራች ሰርግ አያውቁም ላለችው ደግሞ በአገር ቤት ሲጋቡ በተለይ ክፍለ ሀገር ሲሆን
ቢያንስ እንኳን መስቀል ያገባት ሙሽራ ለገና ነው የምትወጣው። የሙሽራ ጎንጎ ይባላል። እስከ ገና ድረስ ነው የምንጨፍረው። ያቺው ሙሽራ እስክትወጣ ድረስ እስከ ገና ድረስ ነው የምንጨፍረው። እንግዲህ እንዴት እንደማናቅ እሷ ከየት እንዳመጣችሁ ይሄ ነገር በጣም ነው የሚገርመኝ። በተለይ ለቅሶ የምሬን ነው የምልህ እናትና አባትህ ሻንጣህን እንኳን በሌላ ሰው ልከህ ነው ለቅሶ ያለበት ቤት መጀመሪያ የምትሄደው። እሷ በለካችሁ መጠን ግን አይደለም። ይሄ ስም ለማጥፋት ማለት የጉራጌ ማህበረሰብ ሁልጊዜ ሲባል ስራ ብቻ ነው የሚያውቀው። ስራ ብቻ ነው የሚያውቀው። አብዛኛው የጉራጌ ማህበረሰብ የተማረ ነው። ፓይለትም አለው፣ ዶክተርም አለው፣ ብዙ ነገር አለው። ግን የሚዳፈነው የስራ ሰው ነው። ስራ ነው የሚሰራው። ሌላውስ ብሄር አይሰራም። ጉራጌ ብቻ ነው ወይስ ማንነቱ ያለው ባህል ታሪኩ እንዳይወጣ ጉራጌ ስራ ወዳጅ ነው? ስራ በቃ እንደዚህ ነው እየታፈነ ያለው። ገባ አይደለ? ይሄ ነገር ሲሰማ በጣም ነው የሚያናድደው። ሰርግም እናውቃለን፣ ለቅሶም እናውቃለን። ከኛ በላይ ለቅሶ የሚያውቅ የለም። እንደውም እኔ እንጃ፣ እኔ በጣም ነው የምቃወማት። ሲጀመር እኔ አልከታተልም በእርግጥ ቤቷ ገብቼ ላይቭ ምናምን፣ ግን አንዳንዴ ደግሞ ሚዲያ ላይ ምን መናገር እንዳለብክ ማስተዋል አለብክ። አሁን እሷ ጉራጌ ደገፈች እንዳትል የተናገረችው ብዙ አጸያፊ ቃላቶች አሉ። ገባ? ቢያንስ እንኳን ጉራጌን ለመደገፍ ከሆነ ኦኬ ስራ ወዳጅ ነው አለቀ። እዛ ጋር መዝጋት ነበረባት። የሌለውን ለቅሶ አያውቅም፣ ሰርግ አያውቅም። እንዴት ነው አንተ ሬሳ አስተኝተህ እናትህ ሞታ የአባትህ ሞቶ ሬሳ አስተኝተህ ሱቅ ለመክፈት የምትሄደው? ይሄ ሌላ ተልኮ ከሌለው በስተቀር እኔ እናቴ ከሞተች ቢያንስ 2 ዓመት ምናምን ነው። አባቴ እስካሁን ያለቅሳል ፊቱ። የምሬን ነው የምላችሁ፣ ማዳያት በማዳያት ነው። ሀዘን ምን ያህል እንዴት እንደሚቀመጡ የሆነ ነገር ስታወራ ከታሪክ ነው። የሆነ ማህበረሰብ እኔ ስለ ኦሮሞ ሳወራ ስለ ኦሮሞ ማወቅ አለብኝ፣ ስለ አማራ ሳወራ ስለ አማራ ማወቅ አለብኝ። ዝም ብዬ ጉራጌ ስለሆንኩኝ ብቻ ከመሬት ተነስቼ ስለ ጉራጌ ማውራት የለብኝ። ከመሬት ተነስቼና እየተናገረችው ቃላት በጣም መጥፎ ቃላት ነው። ይሄ እንትን ለማሞገስ አይመስለኝም። የሆነ ተልኮ ቢኖራት ነው እንደኔ ሀሳብ ማለት ነው። በጣም መጥፎ ንግግር ነው የተናገረችው። የምር ከሷ የማይጠበቅ አስተዋይነት ይባላል። ራይል ተካ አንድ ነገር ልበልሽ ማየው ባህል ልብስ ያለው የባህል ዕቃ። እሺ ዘርያዬ ቀጥይ። ሁልሽ ራይል እኔ ኦነስትሊ ሀቢባን ሳቃት ይሄ ለክፋት ነው ብዬ አላምነው። ጉራጌን ለማስቀየም ብላ ነው ብዬ አላምነው። ኦነስትሊ ለመነጋገር ለተንኮል አስባ ነው ጉራጌ ነው በዛ አስበው አይደለም። ኤክስፕሌኔሽን አደራረጓ ይሄ ዝም ብሎ ማታውቀውን ዝም ብላ ካፏ እንደፈለገች ሚዲያ ላይ መሆንም ረስተዋለች ወይ እንደው በቃ አይቆጠርም። ጉራጌ ስለሆነ ስለ ጉራጌ እንደፈለኩ እናገራለሁ አይነት በቃ ይሄ አለማስተዋል ያወራችሁ እንጂ እግዚአብሔር ይቅር ይበለኝ። እኔ ቤት መጣች የዛሬ አመት አንድ ልጅ ተቀበልኳት። ስልጤ ነኝ አለችኝ። አይሴድ ኦኬ። ቤት መጣች አብራ ተቀብዬ ከዛ አባትና እናቴ ሊመርቁሽ ይፈልጋሉ ብላ ደወለች። ኦኬ ደወለች አሉ። አባቷን አወራኋቸው። እንደምንወት ደህና ኖት? አይዞት እኔ ጋ ናት፣ እኔ ጉራጌ ነኝ አይዞት ስላቸው እኔም እኮ ጉራጌ ነኝ አሉኝ። እንዴ ልጆት እኮ ስልጤ ነው ያለችው። ተናደው አይኒ ብላ ቅርጥፍ አድርጎ አገናኝን ሲሉኝ ኖ እኮ አይናደዱ አልኳቸው። አንቺ ስልጤ ነኝ አላልሽም ሲላት እኔ ብዙ ጊዜ ከእናቴ ጋር ስለሙል ስልጤ ስለምትል አባቴም ስልጤ ነው የሚመስለኝ። እንግዲህ አስቡት፣ የአባቷን ብሔር እንኳን አታውቀውም። የተወለደች ኦሮሚያ ክልል ነው። ጉራግኛ አትችልም፣ የምትችለው ኦሮምኛ ነው። በቁቤ ነው ብን የተማረችው። እዚህ ሀገር እንኳን እጅ ልሰጥ የአማርኛ ጠበቃተን ከኦሮሞ ልጆች ጋር ያገናኘናል። አማርኛ እንኳን ማንበብ መጻፍ አችልም። ኬዝ ለመጻፍ የምትችለው ቁቤ ነው። ስለዚህ እቺ ልጅ አሁን ጉራጌ ሆና እንኳን በብዛት ከእናቷ ጋር ያደገችው አንድ ቤት ናቸው። አባቷ እናቷ አልተፋቱም፣ ግን ያደገችው እናቷ ስር ነው። ሴት ልጅ ብዙ ጊዜ እናቱ ስር ነው። ለብሔር ዶንኬር ኦሮሚያ ክልል ናት።
እናቷ ስልጤ ነኝ ብላ ስታወራ አይታል ይሆናል። ስለ ስልጤ ነው የምታወራው። ሰው አባትየው ተናደዱ። ኖ ከዛ ኤክስ ብሌን አረገችላቸው። እሷም ያው አባ ጉራጌና ስልጤ ምናምን አንድ አይንም አይደለንም ብለው እናት አባትየው ተቆጥተው ከዚህ በኋላ በእናት እንዲህ ናት አሏት። ከዛ ኦኬ እንደውም ሳቅን። ከዛ አንቺ ጉራጌ ሆነች ስልጤ ነኝ አልሽ ሳቅን። እኔ አሁን በዚች ላይ ክፋት አላየውም። ጉራጌነቷን ክዳ ሳይሆን የእናቷን ነው የምታውቀው። የእናቷን አወራች። አሁን የዘረኝነት ዘመን ስለሆነ ነው። ሀቢባ እግዚአብሔር ይቅር ይበለኝ ለክፋት ብላ አላወራችም። በዚህ መልኩ እንዳትይዙባል። ነገር ግን እኔም በሆን ነገ ለምሳሌ ስለ ጉራጌ ሞቼ ራሱ የማንቀላፋው ቦዴ ስለ ጉራጌ የማላቀውን ልዘባርቅ አልችልም። የማላቀውም አለ ብዬ አላምንም። ቋንቋ አምልጠኝ እንጂ አልታማ። ግን እሷ ምናልባት ቤዜሮነ ነገር የማታውቀው ነገር ይኖራል። ደወይ ስራ ኤክስ ብሌን አባባሏ በጣም ይወዳል ለማለት ጉራጌን ከፍ አደርጋለሁ ብላ የተጠቀመችበት ወይ ትክክል አይደለም። ስላናደደችኝ እኔም የማይጠበቅ ስድብ ሰድቢያ ሊሆን ይችላል። አዶን ኬር። እኔ ጉራጌነቴን ስትነኩብኝ ቃል አልመርጥላችሁም። ሃይማኖቴን ስትነኩ በቀደም ጳጳሱ የሚሰደብ ስድብ ነው የሰደብኳቸው አይደለም። ስናደድ ግን ቃል አልመርጥም። እኔ ተናድጄ ሰድቢያ ሊሆን ይችላል። ሜቢ መጀመሪያ እሱን ስላየች እንደዚህ ሰድበውኛ አልልም ብላ ይሆናል። ሁሉም ጉራጌ በዚህ አጋጣሚ ቲቢተኞች ነን። ቲቢተኞች ነው። ሁላችሁም ጋር ያለ ነገር ነው። አሁንም ነገሩን ተጋግሎ ምናምን አይደለም። ጭንቅላት ካላት ይቅርታ ትጠይቅ። ካልጠየቀኝ ቤተሰቦቿ ይታወቃሉ፣ የሰፈር እንዳለ ይታወቃሉ። ቪዲዮ አንተ ይዞ በጉራጌ ትጠይቃለች። ቀላል ነገር ስላልሆነ ወታ ቪዲዮውን አዳምጬ እንደዚህ ነው ስላስቀየምኳችሁ ይቅርታ ማለት ይቅርታ ትንሽና መስሏት ይሄንን አላገናዝብ ካለች ዋጋዋን ይሰጣታል። በዛ በክፋት አትዩት። እኔም ያመንኩበት ይሄና ምንኝ የሰደብኳት እንዲህ አይነት ሚስቴክ ለምን ትሰራለች? ሚዲያዋ ወይ ትንሽ ነራይል ተሳስተው ቢሆን ችግር የለም። ሌላ ሰው ትንሽ ሰው ተሳስቶ ጉራጌና ጉራጌ የሚከተለው እኛው ቢሆን ችግር የለም። ይቺ የብሔር ብሔረሰብ ተከትላ 20 ሺህ ሰው ላይፍ ማያት ሴትዮ እንዲህ አይነት ነገር ሚስቴክ ስትሰራ ዝም እንልናት አይገባም። ሪም የምትባይ ደግሞ እዛ ቁጭ ብለሽ ማለት ነው። ሪም የምትባይ ይሄን ስታወራ ሰምተሻል ወይስ ስራ ላይ ነሽ? ለምን ትናንትና ሮሚ ሪምን አትስደቢያት? ቁጭ ብላ ሚዲያዋ እንዲታማ ወሬቨር ስራዋን ስለምታስተዋውቅላት እዛ ቁጭ ትላለች። ላትሰማ ትችላለች ስለተባልኩ ነው። እየሰማች ከሆነ ሪም ይሄንን ዝም ያለቻት ሪም ራሷ ትረገጫለሽ። ረግጥሻለሁ፣ ትናንትም ረግጬሻለሁ፣ ደግምሻለሁ። ኤክስ ፕላኔን ለጉራጌ ንቀታችሁ ወጣችሁ መልስ ካልሰጣችሁ አንቺንም አፈርድሜ እስከምትበይ ነው ምረግጥሽ። ብልሚ ኦርኖት ማናችሁም ከጉራጌ በታች ናችሁ። ለኔ በጉራጌነቴ ከመጣ የጉራጌ ልጅ ነህ ምንድነው እወዳለሁ። ጓደኛ ከሀቢባ በላይ ከኔ በላይ ቆመላት የለም። በጉራጌነቴ ስትመጣ ግን ጫማዬ ስር ናት፣ ረግጣታለሁ። ዳሴ ስለዚህ ራይልዬ በክፋት አትውሰዱት። በዚህ መልኩ ነው። ነገር ግን ይሄን ነገር ወጣ በትቢት ጉራጌ መቼም ሁላችንም ትቢተኛ ነን። ያልታወቀብን ጉራጌ ትቢተኛ ነው። ይቅርታ ከኔም ጭምር አልወድም ይቅርታ መጠየቅ። ፕሊስ እናቴን ራሱ አልወድም። አሁን ነው በስንት መከራ የለመድኩት። ስለዚህ ይቅርታ ትጠይቅ። ጠግባለሁ ካለች እዛ አስቀይማ እናስቀይማታለን። መቀጠሉ ይቀጥላል። ስለዚህ ከኛ ጋር መበሻሸቅ ከኔ ጋር በተለይ ዮኒ ማኛ እንኳን አላበሸቀኝም። ሁሉን ሰው ሲያቃጥል አቃጥዬ የለቀኩት እንጂ እኔን አላቃጠልም። ሳቃጥላት ነው የምኖረው። ይቅርታ ወጣ ትጠይቅ። ክችክችነቷን ትታ አይ ቲንክ ባለፈው ስትናገር አልተገረስኩም ስትል ነበር። ድርቅ አትበይ። እዚህ ይቅርታ ትጠይቃለች ትጠይቃለች። በለዛ ግን ይሄ ሁሉ ጉራጌ ተናዶ የምንለቀሽ እንዳይመስልሽ። ዳስ ወንድ ሮሚ እንትና ማነች ሪም ማለት ነው። ሪም በዚህ አጋጣሚ እንትን ያለችው ነገር የለም ማለት የተናገረችው ሚዩት አርጋስ እንዳልሽው ጫጫታ ላይ ጋጋታ ላይ ሊሆን ይችላል። ሪም ግን ገስት ላይ ነበረች ማለት ያው ስትናገር ወይ ምናምን እዚህ ውስጥ ግን ሪም ብላችሁ የምትመጡ እናንተ አቅም ካላችሁ ለምን አትረግጧትም? ለምን ከሮሚ ጋር ብቻ አገናኛችኋት? ሪም ትረገጥላላችሁ። የራሳችሁ ከፍታችሁ ቤት አትረግጡም እንደ ልብ እንትን ካላችሁ ምን ማለት ነው? በምንድነው በአንቀልባ አዝለን አንቺ እርገጪ ሮሚ ተጠመጂ
እኛ ደግሞ ባይባይን ማለት ነው። ይሄ እንደዛ አይደለም። ልብ ካላችሁ ቤታችሁን ከፍታችሁ መልስ መልሱላት። ግን ሪም ለጉራጌ ማህበረሰብ በቅርብ ቀን ዝርያዬ ሙሉ ቪዲዮ ተልኮልኛልና ያረገችው ነገር በጣም ማዩል ሰርፕራይዝ ነው እንኩት ጌታ ምስክሬ ነው። በጣም ጎበዝ ነች። በቃ እንዲወራላት አትፈልግም። እንዲህ የሚሰራ ሰው ደግሞ ስተት አይጠፋበትም። እሷ ቁጭ አለች እጅ ገዝተላ አልተናገረችም። ሀቢባን ብትሆን የጉራጌ ቀንደኛ ጠላት ነው አይደለም የተባለችው ጉራጌ ነች። ሀቢባ እናቃታለን፣ መልካም ስራ ትሰራለች። የቃላት ጉድፈት አለ። ግን አሁን ደግሞ የስተቷ ስተት ይቅርታ አልጠይቅም ካለች ወይ ለሮማን ተሰማ ወይ ለአብስራ ወይ እዚህ ጋር ላለ ሰው አይደለም። ያንን ጉራጌ ብላ የጠራችው ማህበረሰብ አክብራ ይቅርታ ከጠየቀች ለኛ ብላ ምንም የምታረገው ነገር የለም። እኛም አንድ ግለሰብ ነን፣ እሷም አንድ ግለሰብ ነች። ልዩነቱ እሷ አይደለም። ከሀቢባ ጋር በመልካም ነገር እንጂ የምንተዋወቀው በክፋት ቀንታባችሁ ነው ስትል ቀንታችሁ ነው፣ እሷ አትሰማችሁ፣ መስሚያዋ ጥጥ ነው ምናምን ባይዘው አንገልንገራችሁ። እኛም በእሷ በኩል ትክክል ነን። እኛም የራሳችንን ቤት ከፍተን የምንጫወት የራሳችን ሙድ ያለን ሀቢባ ጋር ሮሚ እኮ ከቀኟ አጠገቧ ጋር ማንም በማይቆምበት ሰዓት በቃ ሮንትና ሀቢባ ለአንድ ሳምንት አምብል ሆና በቃ የማዳም ቅመሞችን እንዳለ ኑግብ ብላ ገስት ላይ ቁጭ ብላ ስታወራቸው እኔ ለምን አይመክሩኝም? ለምን ጠርተው እንደዛ ያረጉኝም? ምን ችግር አለ? ጥፋት ካለብኝ ይንገሩኝ ስትል ነበረ ሀቢባ። ጥፋት ከሆነ ይህንንም ጥፋት ነው፣ ማህበረሰብ አስቆጥተሻል፣ ለግለሰብ ብለሽ ይቅርታ አትጠይቂም። ያ አብረሽ እዛው አብነት ላይ ታውቂዋለሽ ያንን ማህበረሰብ፣ አንቺ ያደግሽበት ማህበረሰብ ዛሬ ሚዲያ ተገኘ ተብሎ መናገሩ እውነቴን ነው የምልሽ፣ ጊዜ ቢቆይም ወቅት ቢቀይም ሰዓታትም አመታትም ቢያልፍም ዋጋ ያስከፍላል። ግን አጀስት በቃ ከአንደበትሽ የወጣው ቃላት ለአንቺ ለጥንካሬ ነው፣ ለህዝቡ ግን ያስቆጣል። እናቱን ቀብሮ ሱቅ ይከፍታል ማለት እንደው በመልካም ነገር እንውሰደው እንኳን ብንል ምን ብለን ነው የምንወስደው? እናቴ ሞታ ከለቅሶ ቤት መጥቼ ሱቅና ሻይና ስኳር ሻይ ቅጠል ሲሉኝ እውነት ንግድ ገንዘቡ በለጠብኝ ከእናቴ። ያቺ ወልዳ ያሳደገችኝ እናቴን፣ ሚስቴን፣ የልጆቼን እናት ያስተላለፍሽው መልእክት ጥሩ አይደለም ነው። ባህሉን አያውቅም። ቅድም ወንድሜ ቢኒያም ገብቶ ባህሉን አያውቅም ማለት ባህልንማ ይኸውልህ የምግብ ዕቃ ከምግብ ከማንኪያ ከቀንድ ማንኪያ ጀምሮ ጣባ እያንዳንዱ ሲጠራ ጉራጌ ጉራጌ፣ ካለባበስ ጀምሮ ጉራጌ ጉራጌ፣ ከዕቃ ጀምሮ እስከ አለባበስ እስከ ወርደ እስከ መሬት ላይ ካላንደር የሚዘጋው ባህል ያለው ጉራጌ ነው። ይህን እናውራ ከተባለ ቀላል ገብቷችኋል? እናውራ ከተባለ ያንን ማህበረሰብ ወረድ ብለህ ስትናገረው ግን ትክክል አይደለም። እንደው ቅጂ አይደለም፣ ኦሪጂናል ነው የምነግራችሁ። ማርያምን ነው። እኔ በዚህ ልክ የጉራጌ ማህበረሰብ ልክ ነሽ ብለሽ የተናገርሽው ነገር ትክክል አይደለም። እግዚአብሔር ካለ ከጫማ እስከ ጸጉር ድረስ ኢቭን ለሮሚ የቸክ ጊዜ ባህሉን ጠብቆ ሮሚ እንኳን አትገኝም እዛ ቤት ተብላ በእያንዳንዱ ስርዓት እያየን ቁጭ ብለን ነበር። ሽማግሌ ሲላክ ገባችሁ? ኢቭን ነው የምላችሁ እንደው አግብቶ ወልዶ መለያየት ምናምን አለ አይደል? ሮሚ እንኳን በአሁኗ ስትዳር ሽማግሌ ሲላክ እያየን ነበር። ለምን? ባህሉን ጠብቆ ስለሆነ ሽማግሌ ተልኮ መተው ገብቷቸዋል። ከቸግ በኋላ ነው ሰርግ ተብሎ ቤተሰብ ፈቅዶ አሜን ብሎ ነው እንጂ ዝም ብሎ ባህል የለውም። ሰርግ ባህል የሌለው ሰርግ አለ? ስሚ እንሾሽላ ተብሎ ስንት ጊዜ ነው ጭፈራ የሚደረገው? ከእንሾሽላ ከሰርግ በፊት ቤተሰብ እንዲያውቅ ዘመድ አዝማን እንዲያውቅ። ለምን? ምክንያቱም እናት አባት የመረቀው ትዳር ምን ያህል በረከት እንዳለው እናውቃለን። እና ለቅሶ አያውቅም፣ ባህል አያውቅም፣ እንትን አያውቅም። ሱቁን ሄዶ ይከፍታል። ምናልባት ሀቢባ የአንቺ መስኮት እቺ ፕላትፎርሟን ከፍተሽ ነግሬሻለሁ፣ የሆነ ሀፕን ቢፈጠር አባቴ ሱቅ ተቃጠለ ብለሽ ላይቭ ላይ ገብተሽ ስታወሪ ነበር። እኔ ግን አባቴ እንደዛ ሆኖ ቢሆን ሀዘን ነው የሚሰማኝ። ገባሽ? ለአንቺ ሆኖ ሊሆን ይችላል፣ ችግር የለብንም። አንቺ አርጊው። አንቺ ባለቤትሽ ሞቶ ሱቅሽን ከፍተሽ ልትሰሪ ትችላለሽ። የራስሽ ማይንድ ነው፣ እኔ ችግር የለብኝም። ግን እንደ ማህበረሰብ ወክለሽ ስታወሪ ነው ስህተት ነው፣ ስህተት ነው። በቃ ለዛች ቃላት ይቅርታ ጠይቄ ነው እንጂ ጉራጌ ጠላት ነሽ ጉራጌ አይደለሽም ማንም አላለሽም። አንቺ እንኳን ይቅርታ ባትጠይቂ የሚገርምሽ አብነት ላይ ቤተሰቦች ላይ መልእክት ይላካል። ይሄ ባህል ስለሆነ ነው። ወጥቶ እዚህ ጋር ፎቶ ዘቅዝቆ ልጅሽን ቤተሰብን መሳደብ የከሌ ልጅ አያስብልም ነው። በቃ በቤተሰብ ታስተይ የኛ ባህል ነው። ወጣቶች ሲደባደቡ ቤት ድረስ ሽማግሌ ይላካል። ሮሚ ለምን? አድጎ ሰው መገዳደል እንዳይመጣ፣ አድጎ በቀል ለበቀል እንዳይመጣ። እኔና ጓደኛዬ ስንጣላ
ወላጅ ሄዶ ልጃችሁን አሳርፉልኝ ይባላል። ይሄ ባህላችን ነው። እንዲህ አይነት ባህል ውስጥ ያደግን ሰዎች ነን እና ሀቢባ ምናልባት ለከሌ ተሳዳቢ ናቸው ልትችያለሽ። በዘወይ በስድብ አታውቂንም፣ ግን ያን ማህበረሰብ ጌታን አንቺ ጠላት አይደለም ለናሳድም አይደለም በጣም የምንወድሽ የምናከብርሽ ያቡዬ አሁን እሷ በዚህ መልኩ አሁን በምትለው መልኩ የሆነ ዶሚኔት ሰው ሊያደርጋት እየተነሳባት እንደሆነ አድርጋ እያሰበች ነው። አሁን ራሱ ሊሞክረዋል አልቻሉም። ምክንያታቸው ጭራሽ በራሴ እኔ ራሴ ጉራጌ እኮ ነኝ ባላመናችሁበት ነገር ያልሆነ ነገር ሰዎች እኛ ጉልበተኛ ነን እኛ የሶሻል ሚዲያ አለቃ ነን ብለው እናንተን ኮርኩመው በግድ ይቅርታ ሊያስጠይቋችሁ ያለ ጥፋታችሁ ሲሞክሩ እሺ ካላችሁ በገዛ እጃችሁ ባርነትን አምናችሁ ተቀብላችኋል ማለት ነው። እኔ ደግሞ አልቀበልም በፍጹም። በጣም በተደጋጋሚ እንደዚህ ተደርጎብኛል። እነሱ እንደሚፈልጉት ስላልሆንኩኝ እኔ ራሴ ጉራጌ ነኝ። እኔ ጉራጌን አልጸደቁም። ጉራጌ ምን ያህል ስራ ወዳድ እንደሆነ በስራ ምን ያህል እንደማይደራደር በፀሐይም በዝናብም በሐዘንም በደስታም በሁሉም ነገር ላይ በስራው እንደማይደራደር ቢያመው እንኳን ከነህመሙ ስራውን እንደሚሄድ ምን ያህል ስራውን አክባሪ እንደሆነ ነው የተናገርኩት። ስለ ጉራጌ ስራ ወዳድነትን የመሰከርኩት። እሺ ኔጌቲቭ ሰዎች መጥፎ ሰዎች አውቀው በመጥፎ ተርጉመውት የእናንተን ጭንቅላት ለመቀየር እየሞከሩ ነው። እናንተ ደግሞ ጭንቅላት አላችሁ፣ በራሳችሁ አስቡ። በጣም በብዙ ነገር ሊጡ በዚህ መልኩ ነው የምትረዳው። አሁን አንቺ ያሳየሽን ቆይ አንዴ ቴዲ አንድ ነገር ልንገርሽ። አሁን አንቺ የተናገርሽው ነገር አለ መጥፎ ሰዎች ይኸውልሽ በጣም የማይም ይኸውልሽ የእውቀት መጨረሻ እውቀት አለኝ ብሎ የሚጎርሩ ሰዎች ሙሉ ለሙሉ እርግጠኛ ሆነው ነው ሰውን ጀጅ የሚያደርጉት። ማይሞች እርግጠኛ ናቸው። ባይዘው እኛ መጥፎኑን ጥሩኑን እሷ ራሷን ጥሩ አድርጋ የምትስል ሰው ከሆነች ኦኬ ችግር የለብንም። እሷን ከማንም ጋር አላቀሳሰርንም። ቪዲዮ ሪከርድ የተደረገው በራሷ ላይቭ ላይ በቤቷ እንጂ እኛ ከሀቢባ ጋር ከዚህ በፊት የግል ጸብ ኖሮን ሰው ሲያድምባት ሄደን አድመን ተጣልተን ምናምን አልነበረም። አንዳችን አልነበርንም። እኔ ከሀቢባ ጋር አንዳችን እንዲህ ሲደረግባት ሊዘጋባት እንዲህ ብላለች ህዝቡን እያደነዘች ነው ሲባል ሮማንም እኛም አንዳችን አልተናገርንም። ዛሬ ግን የቃላት ጉድፈት አይተናል። ቃላቱን ነው እንጂ እየመረጥን ያለ ነው። ብዙ ተነስቶብኛል እጃችሁን ጠምዞ ባርነት ምናምን እንዴ ተይ ሀቢባዬ ተይ እንዴ ምን ነው እኔ ብቻ ነኝ ያልሽ ምድር ላይ ኖ ይሄ ትክክል አይደለም። ያብዬ ሰላም አንዴ ላውራ እንዴ ያሰክራል እንዴ ያብ አንዴ ቃል አውራ ሮሚ ሰላም ዋላችሁ እንዴት ናችሁ? እግዚአብሔር ይመስገን። እኔ ሁለት ነገር እዚህ ጋር ልናገርና ልውጣ መኪና እየጠበቀኝ ስለሆነ ይቅርታ። አንድ ነገር ምንድነው ሁለት ነገር እኛ መገንዘብ አለብን ወይም ህዝቡ ሁለት ነገር መገንዘብ አለበት እዚህ ጋር። አንደኛ ሀቢባ የተናገረችበት ሞቲቭ ነው እኛ መገንዘብ ያለብን ከሷ የተሻልን ሰዎች ለመሆን ሀቢባ የተናገረችበት ሞቲቭ ምንድነው? ቀደም ሮማን እያለች ነበረ ፐርፐዝሊ የጉራጌ ማህበረሰብን አታክ ለማድረግ አይደለም። ይሄን እኛ ልንገነዘብ ይገባል። በሷ ዘንድ ደግሞ አንድ ነገር ስትናገር ወይም እንደዚህ ፌመስ ስትሆን አንዳንዴ ቃላቶች ካፍ ያመልጣሉ። ሁልጊዜ ፐርፌክት አትመጣም። አንዳንዴ በጣም እኔ ሂፖክራቲክ ነኝ ምናምን ብለው ያስባሉ አንዳንድ ሰዎች። በቃ እኔ ያልኩት ኦልዌይስ አይ አም ራይት ይላሉ። ገብቷል? ግን አይደሉም። ሰምታይምስ ይሳሳታሉ ሰዎች። ሶ በሁለት መልኩ እንየውና እንኳን አሁን መተው ያለብን ይቅርታ እንድትል እኔም እፈልጋለሁ። ለምን መሰለ እኔም ጉራጌ ነኝ። በእናቴም በአባቴም ሶዶ ጉራጌ ነኝ። ገብቷል? እኔ በሶዶ ጉራጌነቴ እስከዚህ እስከ 40 ምናምን ዓመት እድሜ ሚስቱ ሞታበት መርካቶ ሄዶ ሱቅ የከፈተ ጉራጌ አላቅም። በትንሹ እስከ 30 ይጠብቃል። በትንሹ ማለት ነው። አዘርዋይዝ እኔ እናታችን ስትሞት አባቴ 40 ቀንም ስራ አልሄደም። 40 እስኪወጣ ድረስ ስራ ከነጭራሹ አልሄደም። 40 ቀን ቤት ነበር። አባቴ ጀርመናዊ ነው፣ ጣሊያናዊ ነው። በእናቱም በአባቱም ጉራጌ ነው። የሱ አባት ሲሞቱ የአባቴ ሀያቴ ሲሞቱ የ90 ዓመት ሽማግሌ ሲሞቱ 2 መኪና ካቻማሌ ለቀብር ሄዶ ነበር። አባቴ ሳይኖር ማለት ነው። አባቴ ከጋምቤላ በሁለተኛው ቀን እስኪደርስ ድረስ ጠብቀው እነዛ ሰዎች አለማየሁ ሳይመጣ አንመለስም ብለው
2 ቀን ገጠር ጥያ የሚባል ሀገር ውስጥ አድረዋል። ምኖች ናቸው እነዛ ሰዎች? ጉራጌዎች ናቸው። ሁሉም ንብረት ያላቸው፣ ሱቅ ያላቸው፣ ቤተሰብ ያላቸው፣ ስራ ያላቸው፣ የመንግስት ስራ ያላቸው፣ የግል ስራ ያላቸው ቦዞኔዎች አይደሉም፣ ጉራጌዎች ናቸው። ግን ምንድነው የሚያከብሩት? ባህላቸውንና እርስ በርስ ያለው የመከባበር ሁኔታ እንደኛ ሳይሆን እንደ ልጆቻቸው ሳይሆን በእነሱ እድሜ በጣም ሪች ስለሆነ ያ የመከባበር ባህላቸው ለ90 ዓመት ሽማግሌ ሞቶ ልጁ ሳይመጣ እኛ ቀብረን ብቻ እንመለስም፣ ልጁ ይምጣና ነገ እንመለሳለን ያሉ ሰዎች ናቸው። እነዛ ሰዎች ስራ ያላቸውም 100% አላቸው። ሁሉም ልጆች አላቸው፣ ፋሚሊ አላቸው። ሶ ሀቢባ ተሳስታለች። ግን የተናገረችበት ሞቲቭ ግን ደግሞ የጉራጌ ማህበረሰብ ለማንቋሸሽም ለማሳነስም ብላ አይደለም። እኛ ደግሞ ምን ማሰብ አለብን? ለምጣዱ ሲባል አይጧን መተው የሚባለውን ነገር ደግሞ እዚህ ላይ አፕላይ ማድረግ አለብን። አይጧን ገላለሁ ብለህ ምጣዱን ከሰበርከው ምጣዱ ደግሞ ነገ እንጀራ ጋግሮ ሰውን አያበላም። ሶ እኛም በዛ እንለፋት። እሷም ይቅርታ ትጠይቅ። ይቅርታ መጠየቅ ማነስ መስሏት ሊሆን ይችላል፣ ወይም ሰዎች ሃይ ስለሚሏት ሊሆን ይችላል። ግን አይ ሆፕ ነገ ከነገ ወዲያ ይቅርታ ጠይቃለች ብዬ አስባለሁ። ይቅርታም ሰው ያስፈልገዋል። እኔ ልናገር የመጣሁበት መንገድ እንደዚህ አይደለም፣ ግን የገለጽኩበት ኤክስፕሬስ ያደረኩበት ሀሳቤን መንገድ ትክክል አይደለም ብላ ኦፕንሊ ማስረዳት ይኖርባታል። እኔ ይሄን እላለሁ። አመሰግናለሁ። ቴንክ ዩ አባቴ። ይቅርታ ብዬ ከጠየቁ ባርነት ነው እያለች ነው የምታወራው። እየሰማ ከሆነ ይኸውልህ፣ አሁን እንዳንተ አይነት እኛም እኮ በመልካም እኮ ስራ አሁን ሮማን እዚህ ጋር ቤት ከፍታ ስታወራ ትናንትና ስማ ንቅናቄ ሲደረግላት አምብል ሆና የሀገር ሰው ገዝት ላይ አስገብታ ማጣቅ ሰው አስገብታ ስታወራ ሮሚም ከጎንሽ ነን፣ ሮሚ አትንኳት፣ ምን አረገቻችሁ እናንተ ላይ ደረሰችባችሁ ብላ ስትጋፈጣት ነው። ኦኬ ስህተት ስታይ አትናገር የምትሉት ለማሰደብ ነው፣ እሷን ለማስጠላት ነው ስትል ሮማን ትናንትና በቦታው ላይ ቆማለች። የሚገርም ቢኒያም፣ አሁን አንተ ምን አልከኝ? ሮማንን ፈርተህ ነው አልከኝ። እኔ ምድር ላይ በሐሳብ ከምስማማው መሳሪያ አልተደቀነብኝ፣ ምን አልተባለብኝ፣ ምን በምን ብዬ ነው የምፈራው? ሲነገረኝ ሐሳቤን ነው የገለጽኩት። ይሄ መጣችበት ሐሳብ ቴዲ ጠላት አይደለም ምን አይደለም ብለኛል። ለአንተ ልጠይቅ ጥያቄ። አንተ እናት ሞታ ለቅሶ አልከፈትክም አይደል? ሱቅ አንተ ጉራጌ ነህ፣ አንተን አይወክልም። ያልሆነ ነገር ሲደረግ እንደ ማህበረሰብ መልእክት ሲተላለፍ የጉራጌ ማሳ አሁን ሌላው ማህበረሰብ ተነስቶ የጉራጌን ህዝብ ደግሞ እናንተ ታወራላችሁ እንዴ? ገንዘብ ስትሉ ለእናትና ለአባታችሁ ሞቶ ሱቅ የምትከፍቱ ቢል ሌላ ማህበረሰብ ትናደዳለህ? ከዚህ በኋላ አትናደድም። ገብቶሃል? ተሳዳቢ ምንድነው የሚለው? ሰድቦ ለአሳዳቢ ነው የሚሰጥ። እንደዚህ አይነት ሰው እኔ ጉራጌ ነኝ ብለህ እንደፈለግ ጉራጌ ስለሆነ ጉራጌ ማህበረሰብን ጥንካሬውን ለማስተላለፍ እናቱ ሞታ ሱቅ ይከፍታል ማለት ይሄ ጥንካሬ ምልክት ነው? ለእናት ቫልዩም የለም ነው እንጂ መልእክት እንዴ! የት ትምህርት ቤት ነው የተማርነው? አባ እሷ የተማረችበት ትምህርት ቤት እኮ ነው አብረን የተማርነው። እንደ አካባቢ ላይ የተማርነው ትምህርት ቤት እኮ ይሄን አለ። እንደዚህ አይነት ክፍል ላይ የተማርነው የመንግስት ትምህርት ቤት ነው ሁላችንም የተማርነው። ገባ? ቢበዛ 7 ብር ከፍላ የተማረችበት ከዚህ የበለጠ ጭንቅላት ነው የሚፈትን። አባ በሯን ከፍታ ጊዜ ስላገኘች ላይቭ ላይ መልእክት ስላስተላለፈች ሰው ስለተከተላት ነው ወይ እሷ ያለችው ሁሉ ነገር ጻድቅ ነው አይደለም? ያስተላለፈችው መልእክት ትክክል አይደለም። በቃ ይሄንን ሁላችንም ማመን አለብን። የምናምንበት መንገድ የራሳችን ስላለ ነው እንጂ ሀቢባ አንድ ግለሰብ ነች 100 ሺህ ስለተከተላት በቃ ሀቢባ ነው። እናቴ ሞታ ሱቅ አይደለም ከቤት መውጣት ገላይን መታጠብ ያመኛል አባቴ ሳምንት 15 ቀን ምን አይነት ማይንድ ቢኖረኝ ነው እጄ ሱቅ የምከፍተው? ምን አይነት መልእክት ነው? ባህሉን አያውቅም አለች። ኦኬ ባህሉን አታውቅም አንተ? ባህልን አታውቅም? ቴዲ ንገረኝ። ለአንተ ለቅሶን አታውቅም? ሰርጓ አያውቅም? አብሳኒ መልካምነቱ የቱ ጋር ነው የተላለፈው? እናውራ ከተባለ እኛ እኮ ለሌላ ሰው አሳልፈን አንስጥ። መልካም ሰርታለች። ኦኬ ምንድነው ተመቀኝታችሁ ነው በስለምትቀኑባት ነው። ባይዛው ወንድ ልጅ በሴት ልጅ አይቀናም። አንድ ትልቅ ነገር መነግር እኔ በሀቢባ በውበቷ በፀጉሯ በመልኳ ነው። በምንድነው የምቀናው? ለምን ወንድ ልጅ በወንድ ልጅ ሊቀና ይችላል? ምክንያቱም ስራው ጠንካራ ነው፣ ጉልበቱ ስፖርተኛ ነው። በስፖርት ምናምን ባንተን ልቀናብ እችላለሁ። ወንድ ልጅ በሴት ልጅ በምን በሉ ይቀናል? አባት የሌለ መልክ ጉራጌ ሰው አይናገርም ተብሎ ስማ
በቀልድ ሲነገር እነ ፍልፍሉ ሲያስቁ የስራ ያንን ነገር ሁሉ ተላልፎ መጥቷል። አሁን ግን ሁሉም የራሱ ሬድ ላይን አለው፣ መስመር አለው። ቴዲ የራሱ መስመር አለው። ምክንያቱም እንደ ማህበረሰብ ሲናቅ ዛሬ ክልል ሲጠይቅ እነሱ ፎጋሪ ናቸው ዘም እንዲጠይቁት ተብሎ ዛሬ እታች ድረስ ወርዶ ስንት ታጋዮች ለ7 ለ3 ለ5 ለ4 ዓመት ድምጻቸውን አጥፍተው የታሰሩ እየታገሉ ያሉ ሰዎች አሉ። እስካሁን እስር ቤት የሚያሉ አሉ፣ እየተፈቱ አሉ። ገባ ለነጻነታቸው የሚታገሉ አሉ። ይሄንን ስናወራ እንትና ትክክል ነች አባቴ ቲክቶክ ከ3 ቀን ከ4 ቀን በላይ ተወርቶ ያውቃል። እቺ ግን ቪዲዮ እናንተ ደግሞ እውነት አላችሁ ሚስትን ቀብረ ሱቅ ምከፍት የሚል አንድ ሰው ቢመጣ ምን ብለህ ትመልስለታለህ? አባቴ አረኛ እንደ አይደለን ብለህ ትከራከራለህ? ያው ቅናት ነው የቀበረ እስከዚህ እድሜ አላቅም እኮ ነው። ሚስቱን ቀብሮ ሱቅ ሄዶ የከፈተ ጉራጌ እስከዚህ እድሜ ድረስ አላቅም እኔ እኮ እያልኩኝ እኮ ነው ያለው። ገብቶሃል? ራሴ ጉራጌ ነኝ። ስለልቦናው እኮ በደንብ እረዳለሁ የጉራጌን እኮ። እሷ ተሳስታለች እኮ እያልኩኝ ነው እኔም እኮ። ግን ደግሞ አንተ አይደለም በመልካም እናስበው በመልካም እንዳናስበው ይቅርታን ጠይቂ ስትባል እጄን ጠምዝዘው ይቅርታ ሊያስጠይቁኝ ባርነት ነው ብላ ነው የምታስተላልፈው። እኛ ደግሞ እሷ ቤት ሰው ተበደለ ተብሎ ሲሄድ እሷንም አክብሮ አንድ ግለሰብ ነች። እሷን አክብሮ እዛ ጋር ያለውን ሰው አክብሮ ሄዶ መፍትሄ ያገኛል አይደለ? በሁለቱም በተበደለ ከዚህ የበለጠ እሱ ዳኝነት አላት። የትኛው ሎየር ተምራ ነው ሚዲያ ከፍቶ ከሌና ከሌን ከማለት የዘለለ? እስቲ አንድ መልእክት ተነግረኛለህ? የእውቀቷን ላይክ የትኛው ማስትሬት የትኛው ዲግሪ ዶክተር ተብላ ቁጭ ብላለች። የትኛው ዶክተሬት በምን ዶክተሬት ያደረገች ያጠናችሁ? እንደው እንውረድ ከተባለ ብዙ ነገር አለ። ግን ህዝቡን ማህበረሰብ አንድ ሰው እንደ ማህበረሰብ አንድ ሰው ሲናገር ስተቷን አውጥተ መናገር ፍራቻ አይደለም፣ ጥላቻ አይደለም። ገባ? ስተት ነው። ለሀቢባ መልካም ስትሰራ ሀቢባን አትንኩ ብላ ትላለህ። መጥፎ ስትሰራ ደግሞ ትክክል አይደለም ትላለህ። ከዛ የዘለለ ምን ቢሊየን ህዝብ አይከተላትም? ጊዜዋን ቁጭ አድርጋ እኮ ነው ላይቭ ላይ ቁጭ ብላ ነው ህይወቷን የምትኖረው። ሌላ ምን የተለየ ነገር አለ? ዶክተር የምናውቀው ሆስፒታል ነው የሚያክመው። የምን ዶክተር ነው? እና አባቴ ከወረድን እንወርዳለን። እስከዛሬ እንዲህ አይደለም። ግን ስተት ነው። ስተቷን ባርነት አይደለም ይቅርታ ማለት። ገብቷል? የጉራጌ ማህበረሰብ ይቅርታ መጠየቅ ታውቀዋለች። ጠንካራ ማህበረሰብ፣ የማይነቃነቅ ኮሚኒቲ፣ በባህሉ በህድር በዕቁብ የተሳሰረ ወድቆ የማይወድቅ እንደ ጉንዳን ተያይዞ ያለ ማህበረሰብ ነው። ምክንያቱም አንዱ የጉራጌ ሰው ሲወድቅ 3-4 ሰው ሆኖ ነው የሚደግፉት። ይሄ ምን ያህል ማህበረሰብ እንደሆነ እናውቃል። አንዱን አይንቅ። ገባ? ጥንካሬውን ለማየት እንደዚህ አይደል? ጥንካሬው የምታስተላልፍበት መልእክት በጣም ታታሪ ናቸው። ጊዜያቸውን አያባክኑም። ታይም አላቸው። ታይማቸውን በሆነ ነገር አያስተላልፉም ብለህ ታሳልፋለህ እንጂ እናቱ ሞታበት ሚስቱ ሞታበት ሱቅ የሚከፍታለ ስትለኝ ለሚስቱ ቫልዩም የለውም። ሚስቱ አልነበረችም፣ እናት አልነበረችም እያልክ ነው የምታስተላልፍልኝ። ከዚህ የዘለለ መልእክት አለው ወይ? ነው ያልተረዳሁት ነገር አለ ቴዲ። አይ ቲንክ ቃላቱ ልክ እኔ ነኝ ወይስ እሷ ነች ትክክል የሆነችው? ይሄን ንገረኝ። አዎ ካልከኝ እኔ አሁን ከአንተ ጋር ምንድነው ኔጌቲቭ እኮ አይደለም የተናገርኩት እኮ። እሷ ትክክል ነች ብዬም አልተናገርኩም እኮ። ነገርኩ እኮ እኔ አባቴ 40 ቀን ስራ አልሄደም እናታችን ሞታ እያልኩ እኮ ነው። በአባቱም በእናቱም ጉራጌ ነው አባቴ። ገብቶሃል? ግን 40 ቀንም አልሄደም። አንድ ቀን ቀብሮ ሊሄድ ወደ ስራ ወይ በ2 ቀን በ3 ቀን ሊሄድ ቀርቶ ማለት ነው። 40 ሳይወጣ አልሄድም ያለ አባት ነው ያለኝ። ያ ጉራጌ ነው አባቴ በእናቱም በአባቱም። ሌላውም ሶሳይቲውን ስነልቦናውን የጉራጌን አውቃለሁ በደንብ እኮ ነው የምልህ። እንደዚህ አይደለም፣ እሷ እንደገለጸችው አይደለም። እስከዚህ እድሜ ድረስም ሚስቱን አይደለም ዘመዱን ቀብሮ ወዲያውኑ እየሮጠ ሱቅ ለመክፈት የተጣደፈ ጉራጌ ማላቅም። ሃርድ ወርኪንግ ነው። የስ ሃርድ ወርኪንግ ነው ጉራጌ። ስራ ላይ ፎከስ ያደርጋል። አዎ ስራ ላይ ፎከስ ያደርጋል። በዚህ መጠን ግን ጨካኝ ሆኖ ወይም ለቅሶን ወይም የአንድ ሰው የሞተበትን አካል እንደምንም ቆጥሮ አፍርሰ ብቻ ከቶ እየሮጠ 10 ብርና 20 ብር ሊሸቅል መርካቶ የሚወጣ ማህበረሰብ አይደለም። ይሄ የሷ ለመግለጽ የሞከረችበት መንገድ ትክክል አለመሆኑን ነው የሚያሳየው። ሞቲቭዋ ግን የሀቢባ ሞቲቭ በአጠቃላይ የጉራጌ ማህበረሰብ ለማውረድ ሳይሆን ሞቲቭዋ ለመግለጽ የሞከረችበት መንገድ ትክክል አለመሆኑ ገብቷል። ኤክስፕሬሽኗ ትክክል አለመሆኑ
አሁን ይሁን ውዝግብ ያነሳው ትክክል አይደለም ቴዲ፣ ይሄ ትክክል አይደለም ስንል እኮ ቀንታችሁ ነው የሚላለች ያስባለሁ እኔ አሁን ይሄ ነገር ትክክል አይደለም ስትል እንደ ሰው ልጅ ሀቢባ ይሄ ነገር ትክክል አይደለም ስትል ቀንተው ነው። ምንድነው የሚቀናው? ምን ንገረኝ እስቲ። ይሄ ማንም ሰው አይቀናም። በቀሚሷ እንዳለ እንትን ጸጉር እኔ ዩማኔር አልጠቀም በዩማኔሯ እንትን እንዳለ በምኗ ነው የምቀናው? እስቲ ንገረኝ። ሰው እኮ ወንድ ልጅ አሁን በአንተ በቃ ወንድን ይቀናል። ሴት እንዴት በወንድ ይቀናል? ተፈጥሮ እኮ ሴትና ወንድ ብላ ለይታናለች። ምንድነው የሚያስቀናን? ከአንደበቱ የወጣው ቃላት ትክክል አይደለም ማለት ቅናት ነው እንዴ? አባ እስከ ዛሬ ተከታትለናት ስንጎትታት ስንጠልፋት ስንሰድባት አልነበረም? ይቺ ቃላት ትክክል አይደለችም ብለን የተናገረው በቃላቷ ነው እንጂ እኮ ከዚህ የዘለለ መጥፎ ነገር አልተናገርንም። ቀንታችሁ ነው እሷ ላይ ስለማደርሱ ነው። ባይዘው ያን ነገር ልንገራችሁ፣ እናንተ ናችሁ መድረስ የማትችሉት እንጂ እኛ ሀቢባ በእርግጠኝነት ነው የምልሽ የምንተዋወቅ ሰው ምናልባት እንደው ባንተዋወቅ ችግር የለም ስለምንተዋወቅ ዛሬ መልካም ስራ ስትሰራ ዋው በርቺ ከጎንሽ ነን ትላለህ። ስህተት ስትሰራ ደግሞ ትቃወማለህ እንደ ሰው ልጅ። አይ ጥሩንም መጥፎንም ግን እኔ በይ ምላት እኔ ተከፋይ አይደለሁ። ሰራተኛዋ ካምፓኒ አይደለም ሰራው ቤቷን ከፍታ ታካሚ በቃ ይመቻት የራሷ ኮንተንት ነው በቃ ጎበዝ። ግን እንደ ማህበረሰብ ጉራጌ ስትል ነገ አማራ ስትል እንደዚህ ነው ወጥቼ የምቆምባት። ነገ ኦሮሞ ስትል እንደዚህ ነው ወጥቼ የምቆምባት። ምክንያቱም እንደ ማህበረሰብ ስትነካ አንድ ሰው ሲነካ ኖ ትላለህ አባ ገባ እንጂ ማህበረሰብን ጥሩ አይደለም። የጉራጌ ማህበረሰብ ስማ ጠዋት ተነስተው ማታ ወደ ቤታቸው ይገባል። ጠንካራ ናቸው። ለወሬ ጊዜ የላቸውም ብለህ እንደዚህ ነው የምታወራው። እኔ የማውቀው ለወሬ ጊዜ የሌለው ሰራተኛ ነው አይደለ? ለወሬ ጊዜ የሌለው እንጂ እናቱ ሞታበት ሱቅ ይከፍታል፣ ሚስቱ ሞታበት ሱቅ ይከፍታል። ባህሉን አያውቅም፣ ለቅሶን አያውቅም ምናምን ስትል አባቴ የማያውቅ ሰው ምንም የማያውቅ ሰው እኔ የአሜሪካንን ወይ የአውሮፓን ባህል ካልቸር አላውቅም። ለምን? ስላላደግኩበት ስለማላውቀው አላውቅም ብዬ የማወራው። ይሄ ያደገችበትን ማህበረሰብ አላውቅም ትላለህ። አባቴ እኮ ይሄን ያሰክራል፣ ይሄ እኮ ያልቃል፣ ይሄ ፕላትፎርም እኮ ይቀየራል እኮ። ከስንት ፕላትፎርም ከፌስቡክ ሲዋረድ እንዳለ ፕላትፎርም ሲዋረዱ ነው የሚሄዱት እኮ። ሲወርድ ሲዋረድ ነው አባ። ዘላለምን ነክሰህ የምትቆይበት ነገር የለ። እቺ ምድር አታነክሰህ ጥለህ ነው የምንሄደው ዓለም ነው። ስለዚህ የተናገረችው ትክክል አይደለም። ቃላቱ እጅሽን ጠምዘን ይቅርታ አይደለም። ለዚህ ቃላት ማብራሪያ ስጪኝ ብዬ እኮ እኔ በትህትና ትናንትና ሮሚን ወጥቼ እጄ ጠይቃታለሁ። ግን ጌም እየተጫወተች ነው፣ ቢዚ ነች፣ በቃ አልተመቻትም። ግን ቃላቱ ትክክል አይደለም። አለመሆኑን ደግሞ መንገር አለብን። ገባ? የትኛውም ማህበረሰብ ሲነካ የራስን ማህበረሰብ እንደምታውሉ እኛ ደግሞ የሁሉም ውጤት ነን፣ የሁሉም ማህበረሰብ ውጤት ነን። ገባ? አማራው ሲነካ ያመኛል በለው፣ ጉራጌው ሲነካ ያመኛል በለው፣ ኦሮሞ ሲነካ፣ ትግሬው፣ ሲዳማው ሁሉም ሲነካ ያመኛል በለው። እንደዚህ አይነት ማህበረሰብ ውስጥ ነው ያደግኩት። ሰላም ያቡዬ፣ በጣም ይቅርታ። እሺ እናቴ ቀጥይ። ሁላችሁንም በጣም ይቅርታ። እሺ አጀንዳ ምናምን ለማስቀየር አይደለም፣ ግን በሰክሰስ ፕላስ በሀቡ ቤት ተበልቼ ዛሬ አስገቢኝ አስገቢ ስላት የእናንተ ችግር ደግሞ ያልቅም እንዴ ምናምን ስላለች ነው ወደዚህ የመጣሁትኝ። ቁጥር የወሰድነው ከነሱ ፕሮፋይል ላይ ነው፣ የቴሌግራም ፕሮፋይል ማለት ነው። ከዛ ቁጥር ወስደን ስንጽፍላቸው ትኬት ቁረጡ ምናምን አሉንና ቆረጥን ማለት ነው። ጓደኛዬ ናት የቆረጠችው። እሷ እንደዚህ ወጣ ማውራት ምናምን እንኳን አትችልም። ከዛ ከ8 ቀን በፊት ትኬት ወጥቶልሻልና ኮሚሽን መጀመሪያ 15,000 ብር አስገቢ ይላታል ማለት ነው። የምን ኮሚሽን ምናምን ስትለው 500,000 ብር ወጥቶልሻል ብሎ ከ1 እስከ 4 የወጡትን ልኮላታል። ስሙ ራሱ ሌላ ነው የወጣው። አሁን ትክክለኛ የወጣው ከ3 ቀን በፊት ማለት ነው የወጣው። ያኛው ደግሞ ከ8 ቀን በፊት ነው የላከላት ማለት ነው። ከዛ እሷ ደግሞ ኦኬ 500,000 ብር የሚሰጠኝ ከሆነ ትልና 15,000 ብር ታስገባላታለች። እኔ አሁን ሰክሰስ ምን እያደረገ ነው ብዬ ዛሬ የተጠራጠርኩት ግሩፕ የቴሌግራም ግሩፕ ነበረው ማለት ነው። በዛ ምናምን ቮይስ ሲያስቀምጠልን ላይክ ምናምን እናደርገዋለን። አሁን ላይ መጀመሪያ የቆረጡትን እያስወጣ ነው ማለት ነው። ዛሬ ግሩፕ ላይ ገብቼ ላይ ወስድ ልክ ቴሌግራሙን የሱን ስነካው ነጥቆ ነው ያስወጣኝ ማለት ነው። መግባት አትችም ብሎ ነጥቆ አስወጣኝና ግሩፕ ላይ መግባት አልቻልኩም ማለት ነው። በቃ አስወጣኝ፣ ከግሩፑ እንደወጣ አደረገኝ ማለት ነው። እንደዚህ ችግር እንዳለ እንኳን አልነገርኩትም። እኔ ጓደኛዬ ናት ዛሬ ነገረችኝ። ግን እንዴት ሊያስወጣ ይቻለ ማለት የሚያስገባው እሱ የቆረጡትን እያስወጣ አዲሶችን እንደገና እያስገባ ነው የሚበለው ማለት ነው ወይስ እንዴት ነው የሚለውን ድምጽ እንድትሆኑ ፈልጌ ነው።
አንቺ ነው የተበላሽው። ጓደኛዬ ናት የተበላችሁ። እንደዚህ ወጣ ሁሉን ደረሰኝ በሙሉ ማስረጃ ልካልኛለች። በቃ ማስረጃውን ላኪልን ማማዬ። አሁን አጀንዳው ላይ ሳይሆን ማስረጃውን ላኪልንና እኛ ደግሞ አብረን ካንቺ ጋር ጎን ሆነን ጓደኛሽም የተበደለችው ነው አምጪና አብረን እንሄድበታለን እንጂ አሁን ተነስተን ጭራሽ ብላችሁ ደግሞ በቢዝነስ የመጣችሁም ብላችሁ ሰክሰስ ቴሌግራም አይጠቀም የምትሉት ይጠቀማል። እሺ ማማዬ አንተም በይልን ይኸውልሽ ንገሪንና ለኛ ላኪልን። ፎሎ አድርጊና ለኛ ላኪልን። እሺ ዝርያ የሚት ነሽ እርሳቺ እኔን ሮማን አማክረሽ አልሰጠሽም። አንድ ሰው በሆነ ነገር ሲጠየቅ አበሻ ችግር አለብን ሌላ መዘዝ ይዘመተ ሮማን ሰክሰስ ለኔ ነግረሽ ነው እንደዛ ሄደሽ ብርሽን የተበላሽው። እሰይ ደግ አረጉሽ። ይሄን ነበር የሚናገሩት እየነገራችሁ እነ ዮዳም እየነገሯችሁ የነበረው ይሄን ነው። አማራ ታው ገንዘባችሁን አትስጡ የትም ስትባይ 16000 ደግ አረጉ። እሰይ ሀቢባ ገና ቢያቸው እየቆረጥሽ ቢያቸው እሰይ የታባሽ አንድ መረጃ እንዳትልኪልኝ እሰይ ድርግም አርጋ ትብላችሁ ገና ትግጣችኋለች። አይመለከተኝም።